ከዛ ከሚወረረውና ከሚዘረፈው እንስሳ መካከል የነብዩ አያት የአብዱል ሙጦሊብ 200 ግመሎች ተዘረፉባቸው በቅድሚያ ማለት ነው። መካን በበላይነት የሚመሩና የሚያስተዳድሩት አብዱል ሙጦሊብ ነበሩ። 200 ግመል ገና ጦርነቱ ሳይጀመር በወራሪዎች ተወሰደባቸው። ያኔ እሳቸው እንግዲህ ግመሎቻቸው በመወሰዳቸው በጣም ተሰማቸውና ሽማግሌ ሊልኩ ነው ማለት ነው። እሱ ያው ሙቀሚስ ላይ ሚና ላይ መሽጎ ተቀምጧል። ጮማ እየተቆረጠ እየተበላ እየተጠጣ እየተደነሰ ነው። ላኩ። በሚልኩ ጊዜ ተየት ነው የመጣው? ተመካ። ለምን ሲለው አብዱል ሙጦሊብ የመካ አስተዳዳሪ የሆነው ሰውዬ ልኮኛል ይላል። ለምን ላከ በሚል ጊዜ ለምን እንደላከ እንግዲህ ያው ንጉሱ ጋር መገናኘት እፈልጋለሁኝ ይፈቀድልኝ ብሎ ነው የላከኝ አለ በደፈናው። እሺ ይፈቀድለት ተብሎ ተፈቀደላቸው። አብዱል ሙጦሊብ መጡ። በሚመጡ ጊዜ በጣም ግዙፍና ግርማ ያላቸው ታላቅ ሰው ነበሩ። አብዱል ሙጦሊብ ላያቸው ሰው ሁሉ ያከብራቸው ነበር እና በሚመጡ ጊዜ ዙፋኑ ላይ ተቀምጧል። እንደ ፀሐይ የሚበራ ዙፋን ነው አለው። እሳቸው ሲመጡ ግርማ መጎሳቸውን ሲያይ እንትኑ ላይ ዙፋኑ ላይ እንዳያስቀምጣቸው እንዴት ተራ ሰው ዙፋን ላይ ይቀመጣል ብሎ ከበደው። እሱ ዙፋን ላይ እንደተቀመጠ መሬት እንዳያስቀምጣቸው ደግሞ ህሌናው አልፈቀደለትም። ይሄን የመሰሉ አዛውንት ትልቅ ሰው እንዴት አድርጌ መሬት አስቀምጣለሁ አለና ወርዶ መሬት አብሯቸው ተቀመጠ ማለት ነው። መሬት ተቀመጠና ደህና መጡ ወይ ምናምን ብሎ አነጋገራቸው ባስተርጓሚ። አሁን ምን ደህና አለ እናንተ እያላችሁ አሉት። እና ያው እናንተ በአገራችን መጣችሁ ሰላም እየነሳችሁን ነውና ይሄ ነገር አሳስቦን ነው። ከዛም በፊት እኔ በግል ጉዳይ ነው የመጣሁት አሉ። ሱብሃንአላህ። ምንድነው እሱ? ያው ተናንተና አሽከሮቹ ባደረጉት ወረራ የኔ በግሌ የህዝቡ ቀርቶ በግሌ 200 ግመል ተወስዶብኛል። ይሄን 200 ግመሌን እንዲመለስልኝ ልጠይቅ ነው የመጣሁት ይሉታል ማለት ነው። ያኔ ገረመው ሰውየው። አስተርጓሚው ምን አለ? ሲመጡ ቅድም ሳይወት በጣም ላይኔ ከብደውኝ ነበረ፣ ተዙፋን እንደወርድ አድርገውኝ ነበረ። አሁን ግን ቀለሉኝ ሚዛነው አለ። እንደዚህ ይለዋል ብሎ ሲተረጉሙለት አይ አልገባዎትም እንጂ ይሄ አያቀልም አሉት። እና እናንተ ያያትህ የቅድማያትህ ክብርህ ሁሉ ነገር ዝና ታሪክህ የተመሰረተበትን ካዕባን ተምድርገት ጥላጠፋ ስመጣ ቢሆንም ባይሆንም ይሄን ካዕባን ተውልኝ ብለህ መጠየቅ ሲገባህ የግመል ጨቅላ ትጠይቃለህ አላቸው። አይ እንደዚህ አይደለም ጉዳዩ አሉ። እኔ የግመሎቼ ባለቤት ነኝ አሉ። ካዕባ ግን የኔ አይደለም ባለቤት አለው አሉ። ባለቤት ስላለው በሌላው ንብረት እኔ ምን አከራከረኝ? እሱ ማን ነው ሲለው ረብል ዓለሚን ረብ ሰማዋት ወልአርድ ሰማይ መሬትን የፈጠረው ጌታ ነው ወዳጁን ኢብራሂምን ስራ ብሎ ያሰራው። ስለዚህ ከፈለገ ይስጥህ ከፈለገ ይከልክል፣ እኔ ምን አገባኝ ስለሱ ቤት። እኔ ግን የግመሎች ባለቤት ነኝ፣ ግመሎችን ብቻ እንዲለቀቁልኝ ነው የምጠይቀው። ልበ ሙሉ ምን አይነት ጀግና እንደነበሩ ማለት ነው። እና ያ ጥጋበኛ ምን አለ? ልታስፈራራይ ትሞክራለህ የሰማይ ጌታ እያልክ እሱም የሚችለኝ አይመስለኝም አለ ሲፈርድበት። አንዴች ነችና አንተ ወዛክ አለው። እንግዲህ ፈረሱም ሜዳውም ይሄው ልናይ ነው አለ። ፊልሙን እናያለን እንግዲህ ማን እንደሚችል አለው። ለማንኛውም እንግዲህ ሰውን የሚያህል የተከበረ ሰው መጥቶ እምቢ ማለቱ ጥሩ አይደለም። የሳቸውን ግመል 200 ግመል ልቀቁ ብሎ ትእዛዝ ሰጠ። ግመሎቻቸውን ይዘው ወደ ቤታቸው ተመለሱ ማለት ነው። ጦሩን እግር መንገዳቸውን ምን ያህል ከባድ እንደሆነ በመኮች አቅም የማይሞከር መሆኑንም አወቁ ማለት ነው። ኢንፎርሜሽንም አገኙ። ከዛ በኋላ የሰው ዘር ለማትረፍ ምን አደረጉ? እሳቸው ያው ወደው ካዕባ ላይ ዱዓ ማድረግ ጀመሩ። በሰው ኃይል የሚገደብ ነገር እንዳላደለ ደግሞ ያንተ ጌታ የሚችለኝም የሚመልሰኝም አይደለም ብለዋልና መቼም እንደዚህ የሚለው ቃል በጣም ከባድ ነው። ሰምተዋል አይደል እያሉ ጌታ ነው አነጋገር ጀመሩ። እውነት አንተ በሱ ልትቸነፍ? ላሁም ኢነል መርአ የምነዑ ሪሕለሁ ፈምና ሪሕላለከ አሉ ላ የግሊበነከ ሶሊቡሁም ወሙሓሉሁም ገደን ሚሓለክ። ግጥም ሽዕር ነው ይሄ። እና እነዚህ ጌታ ሆይ አለ መቼም ጨንቆኝ ነው እንጂ ላንተ መንገር አያስፈልግም። እና ይሄ ሰውዬ ማንም እኔን ሊገድብ የሚችል የለም እያለ እንደሚደነፋ ሰምተሃል አለ።
እና ማንም ሰው ደግሞ እንደሚታወቀው ቤተሰቡን ይጠብቃል ባላቅሙ ሁሉ እኛ ያንተ ቤት ጠባቂዎች ነን ቤተሰቦችህ ማለት ነን ቤተሰቦችህ እንደ አይነት አምባገነን መጥቶ ሲጨፈጭፍ መቼ ዝም ማለት አይገባህም ይመስለኛል ይላሉ لا يغلبنك صليبهم እነዚህ መስቀል አንግበው ነው የመስቀል ዘማቾች ናቸው መስቀላቸውን ሊያነግሱ ነው የመጡት እና ያንተ ኃይል ደግሞ በመስቀላዊ ኃይሎች መቸነፍ የለበትም ብለው አጭር መልእክታቸውን ለጌታቸው አስተላለፉና ከዛ በኋላ ካስመለሱት ግመል 100ውን ግማሹን ቁርባን አድርጌያለሁ አሉ ተመልከት ሙሽሪክ ነው ሰውየው ግን بكل اخلاص لله ቁርባን አደረጉና እሰሩአልና 100 ግመል ታስሮ በካዕባ ዙሪያውን ተደረደረ ከዛ በኋላ እነዚህን የጌታን ቁርባን መተው ተነኩ የዛ ጊዜ ተቆጥቶ ያወድማቸው ተخطيط ያደርጋሉ ባላቅማቸው ማለት ነው ከዚህ በኋላ ይሄ ነው እኛ ለማድረግ የምንችለው ተነሱ ልጆች ሴቶች ሁሉም ነገር ተነሱና ተራራ ላይ ውጡ እዛ አካባቢ ካገኙአችሁ አንዴ ነው አመድ የሚያደርጓችሁ ብለው ማስጠንቀቂያ ሲሰጡ ሁሉም ተነስቶ ወደ ተራራ ላይ ወጣ ማለት ነው ከዛው አገሩ ባዶ ሆነ ተመቻቸ ብሎ እሱ ጦሩን ቀስቅሶ ጉዞ ሊጀምር ነው ማለት ነው እና ሁሉም እንግዲህ ተራራ ጫፍ ላይ ተንጠልጥለው ምን እንደሚፈጠር እያዩ ነው ከዛ ተንቀሳቅሶ ገና መንገድ መግባት ሲጀምር ያው ቅድም የተባሉት ያልተጠበቁ ኃይሎች ሊመጡ ነው ባየር ላይ ማለት ነው ግመሉ በዝሆኑ ነው የሚመራው ጦሩ ዝሆኑ ዋናው ዝሆን ሲንቀሳቀስ እንዳለ ነው የሚርመሰመሰው ጉዞ ሲጀምር ያ ኑፈይል ኢብኑ ሐቢብ የተባለው ሰውዬ በመንገድ የተማረከው አረብ ሱብሃንአላህ አላህ ኢልሃም ሰጠው ምን አለ ሲጨንቀው ሰው መቼም የሚያረጋው ሲያጣ የማይሞክረው ነገር የለም ይሄን እንሰሳ እንግዲህ ምን መልእክት ማስተላለፍ አለብኝ አለ ተነስቶ ዝሆኑ ጦሩን እየመራ መንቀሳቀስ ሲጀምር ሩጦ ሄደና ጆሮውን የዝሆን ጆሮ ምን ያህል እንደሚሆን ታውቃላችሁ አይደል ጆሮውን እንደዚህ ገትሮ ይዞ በሽንቁሩ ጠጋ ብሎ ምስጥር ነገረው አንተ መህሙድ አለው ስሙ መህሙድ ነው ወዴት እንደምትሄድ ታውቃለህ ያላህን ቤት እኮ ልትደመስስ ነው አባርክ እንዴ እንቢ በላቸው ሱብሃንአላህ እንግዲህ የሰው ልጅ ባላቅሙ ተመልከት ባላቅሙ ጥላቱን ለመቋቋምና እንትን ለማለት ከሞከረ አላህ እንተንሱሩላህ ይንሱርኩም የሚለው የሚመጣው የዛ ጊዜ ነው ይችን ነው ሊያረግ የሚችለው ሁሉም ባላቸው አቅሙ ያም ቁርባን 100 ግመል አስሮ ይሄን ቢነኩ እያለ ነው ይሄኛው ደግሞ ሚስጥር ይነግረዋል ለጦር መሪው ዝሆን ማለት ነው እንደ አትሂድ እና ማአት ነው የሚወርድብህ ታዲበህ ተቀመጥ ሲለው ወዳውኑ ጮኸና መሬት ተኛ ግመሉ ዝሆኑ ምን ሆነ ተባለ ተነስ ቢሉት ማን ያነሳዋል ተለቅልቆ ጸጥ መሬት ላይ ያኔ ቢመቱት ቢደበድቡት ቢቀጠቅጡት ጭራሽ ወደ ሌላ አቅጣጫ ወደ ሻማ ሀገር ፊቱን አዙረው ወደዛ ሄድ እስቲ ሲሉት ተነስቶ ይሮጣል ወደ ምስራቅ ሲያዞሩት ተነስቶ ይሮጣል ወደ የመን ሲያዞሩት ተነስቶ ይሮጣል ወደ መካ ከተባለ ግን ልቅልቅ መሬት ሱብሃንአላህ እንሰሳ ከሰው ተሻለ ማለት ነው ሰው ልጆች ዑቀላ ነበሩ ይሄንን እንግዲህ ማሰብ የሚጠበቀው ከሰዎቹ ነበር አላህ ተአምር ተመልከት እንሰሳውን ቋንቋ ይሰማ ምን አይል ደግሞ የባዕድ ምክር ነው ቢሰማስ ቢያውቅስ አለቃ ህዲ እያለህ እንደገና ባዕድ በጆሮህ መጥቶ አንድ ነገር ስለነገረ እሺ ማለት አለብህ ግን የአላህ ተአምር ማለት ነው እናንተ ከእንሰሳ የበለጣችሁ ናችሁ ዝሆኑ ይሻላል ይልቁንስ ብሎ በዝሆኑ በኩል ማስጠንቀቂያውን አስተላለፈለት ማለት ነው እና ቢሉት ቢያደርጉት በመጨረሻ ጦሩ እንግዲህ ቆሞ ምንድነው ብሎ ንጉሱ ሲል ችግር ተፈጠረ ምን ችግር ማህሙድ አልሄድም ማለት ዝሆኑ ተለቅልቆተኛ خلاص ሌላ መንቀሳቀስ አልተቻለም ታዲያ ምንድነው ማረሻ አግሉና ፍም ሲመስል በጆሮ ልቀቁበት አለ ሱብሃንአላህ እንሰሳውን ብረት እያጋሉ በጆሮ ባይኑ ይለቁበታል